ተማሮ የድሮ ስርዓት ህወሓት ይሻለኛል እንዲህ ሆን ተብሎ ህወሓት የምስራቅ አፍሪካን ቀጠና ይዞ የሱዳን መንግስት ቀይሮ በኢትዮጵያ ውስጥ ያሉ ሽብርን እየፈጸመ በአብይ አህመድ እያመካኘ በብልጽግና እያመካኘ ተመራጭ ነው ለመምጣት እየሰራ መሆኑን የአማራ ወጣትና የተማረው ኃይል እንዲነቃ እንፈልጋለን፣ እንዲረዳ እንፈልጋለን። የኦሮሞ ህዝብን እንዲያውቅ እንፈልጋለን። ዝም ብለህ አማራ ስለሆነ አትግደል፣ ዝም ብለህ አማራን ስለሆነ አትጥላው። ነገ በቀሉ ያንተ ነው። የሚበቀል አማራ ሊነሳ ይችላል። የኦሮሞ ህዝብ መጠንቀቅ አለበት። ዛሬ የሚመሩ ካንተ የወጡ ልጆች ያንተ አይደሉም። ከአማራ ጋር የሚያቃቅር ለመቶ ዓመት የሚያዋጋ ስራ እየሰሩ ነው። በአንተ እንደ ትግራይ መሪዎች በአንተ እየተደበቁ ነው። ሽመልስ አብዲሳ አብሲሳ እስከ ቤተሰቡ ሲሚንቶ እየነገደ ነው፣ ብረት እየነገደ ነው። ቢሊዮነር ነው። በኦሮሞ ህዝብ ግን ለመደበቅ ለኦሮሞ ነው የምታገል ይላል። ውሸት ነው። የኦሮሞ ወጣት ድሃ ነው። ጥቂት የናባዱላ የመስቀል ፍላወር መንግስት ቢሊዮነር ስለሆነ ኦሮሞ ገዢ ነው ማለት አይቻልም። ትግራይ ትናንትና የአድዋ ወንበዴ ሻዕቢያ ስለዘረፉ በትግራይ ህዝብ ተደብቀው ወርቅ ስላሸሹ 36 ቢሊዮን ዶላር ስላሸሹ ትግሬ ከብሯል ማለት አይቻልም። ጥቂት የፋኖ መሪዎች እየዘረፉ ስለበለጸጉ የአማራ ፋኖ ገንዘብ አለው ማለት ደግሞ አይቻልም። በኢትዮጵያ ውስጥ የሚሰራው ዘግናኝ ወንጀል ሁሉ የህወሓት ሻዕቢያና ኦነግ ነው። በተለይ የአድዋ ትግሬ ህወሓት ኃላፊነቱን መውሰድ አለበት። ዛሬ ላይ አብይን ከቤተ መንግስት ገሎ የከተማ መስ አስነስቶ ጎትቶ አስክሬኑን ደብረጽዮንን ለመመለስ በፋኖ መሪነን ባሉ ባንዳዎች በኩል እየተሰራ መሆኑ የኢትዮጵያ ህዝብ ማወቅ አለበት። ዛሬ ላይ አብይን ከቤተ መንግስት ለማውጣት የሚሰሩት ትግሬዎች ናቸው። በእርግጥ አብይ አህመድ ብልጽግና ጠላት ነው። ዛሬ ግን አብይን ጠላት ስለሆነ ጨፍጫፊ ነው በሚል ራሳቸው በኢትዮጵያ ውስጥ የሚፈጽሙት ወንጀል ወደ አብይ ብቻ በመጠቆም በሚዲያውን ሁሉ ይዘው አማራን ኦሮሞን እያሳሳቱት ነው፣ ትግሬንም እያሳሳቱት ነው። ወንጀሉን የሚፈጽመው የአድዋ ትግሬ በጀት ያለው ነው። በአዶናይ ማየት ይቻላል። አንድ የአማራ ልጅ ሎተሪ ማዞር አይችልም። አንድ የወላይታ ልጅ ጫማ መቀባት አይችልም። አንድ ጉራጌ ሱቅ በደረቴ ቆሎ መሸጥ አይችልም። አዲስ አበባ ላይ ጠላ ሽጣ ያቺ ጀግናና ታረቄ ሽጣ ያሳደገችው አብይ አህመድ ድሃ መናኛ መላጣ የመላጣ ድሃ ልጅ ዛሬ ግን ያን ረስቶ ድሃዎችን ከመደጎም ይልቅ ውስኪ እየተሸጠ ውሃ ሽጣ አረቄና ጠላ ውሃ ነው ጎበዝ። ያን ሽጣ በስንት ጊዜ ፕሮሰስ የተደረገን ጠላ ከክፍለ ሀገር የመጣን አረቄ 500,000 ሊትር አረቄ ደፋ፣ 100,000 ሊትር ጠላ ደፋ። አረቄ 250,000 ሊትር ደፋ። በጣም ያሳዝናል። እንዴት ሰው ከድህነት ተነስቶ ያቺ መልካምና ጀግና የሆነች አብይ አህመድ እውነት ልንገራችሁ ጠላና አረቄ እያሸጠች በሻሽ ያሳደገችው ሰው የጎጃም ምግብ ቤት ፍርፋሪ እየበላ እስከ 15 ዓመቱ ያደገ ልጅ። ይሄ ግን በጣም ወራዳ ሰው ነው። ድሃዎችን የተበቀላቸው ጉራጌዎችን፣ አማራዎችን፣ የደቡብ ሰዎችን፣ ወላይታዎችን ተበቀላቸው። ድንች እንደዚህ አርጋ ይዛ ትኩስ ድንች እንዳሸጥ ከለከላት። በቆሎ እንዳሸጥ እሱ በሰራው ህንፃ ስር እንዳትንቀሳቀስ፣ ትግሬ ባቆመው ህንፃ ስር እንዳይንቀሳቀስ አማራ ጉራጌውን ከለከለ። እንዲህ አይነት ድሃ የመላጣ ልጅ ቢሊዮነር ሆኖ የታየው በዓለም ላይ አብይ አህመድ ብቻ። የግል ፕራይቬት ጀት በ90 ሚሊዮን ዶላር የገዛ ውዳቄ ነበር ኦፋ የሚበላ በጎጃሚዎች ምግብ ቤት ያደገው የድሃ ልጅ አብይ አህመድ ድሃ አማራን ሆን ብሎ በኮሪደር ልማት ኦሮሞን ተከለ፣ ጉራጌን አባረረ፣ ኦሮሞን አባረረ፣ ትግሬን አባረረ። ድሃው ትግሬን ማባረራል። ባይዘው ህዋቶች ናቸው፣ ሻዕቢያዎች ብቻ ነው የሚንቀሳቀሱ። ድሃው ትግሬ ወጥቷል እኮ አስወጥቶታል። ይሆን በደ ኦሮሞማ መሪ ዘረኛ ዳግማዊ ግራኛ አህመድ መነቀል አለበት ነው። እኔ ብልጽግና ደጋፊ ሆናል። ዛሬ ላይ ግን አብይ ስለጠላ ነው አጂቴት የሚያረጉን ትግሬዎች ናቸው፣ ሻዕቢያዎች ናቸው፣ ወያኔዎች ናቸው። የኤርትራ የትግራይ ህዝብ አይደለም። ህዝቡማ ኢትዮጵያዊነትን ይናፍቃል። 100% ከተጠየቁ ኤርትራውያን መካከል አንድ ሰው ብቻ ናት ሳታውቂያችም መሀይም ናት። ኢትዮጵያዊ መሆን ትፈልጊያለች ሲባል ነው አለች፣ አታውቅም። 99% ግን ዊላቢት ነው ያሉ። ምክንያቱም የፈረሰ ሀገር ይዞ ኤርትራዊ መቀጠል አይፈልግም። እውነቱ ዋጠው። የኤርትራ ወጣት ዛሬ ልማት ይፈልጋል። የሻዕቢያ መሪ 60 ዓመት በድዱ እንዲገዛው አይፈቅድም፣ ተነስቶበታል። የህወሓትን ሰዎች ትግሬ ጀግናው ተነስቶበታል።
ህዝቡ እያባረራቸው ነው። ፋኖንም አማራ ተነስቶ መደምሰስ አለበት። ትክክለኛውን ፋኖ እየተው እነዚህ ሌባ የህወሓት ሻዕቢያ የኦነግ ኤጀንቶችን መምታት አለብን። ያኔ ነፃነታችን እናገኛለን፣ ወደ ስልጣን እንመጣለን። የአብይ አህመድ ትግል የ24 ሰዓት የህዝብ አመፅ ነው። ይሄን አመፅ ግን አሁን የሚቀሰቅሱ እኛ አይደለንም፣ ሻዕቢያና ወያኔዎች ናቸው፣ ኦነጎች ናቸው። ተባብረው አታለው መልሰው ሲስተሙን ይዘው ለማስቀጠል ነው። ተጠንቀቅ አማራ። ህወሓት ይሻለኛል የሚል አማራ እየተፈጠረ ነው። ለሚሊዮን ዓመት አትነሳም። ልክ እንደ ኩርድ ህዝብ ይበትነዋል። በፍጹም እነዚህ ወደ ስልጣን እንዲመጡ አንሰራ። ቢይዙ እኮ አታለው ከነዘመነ ጋር በለስ ቀንቷቸው ቢመጡ ያኮረፈው ብሔርተኛ አማራ ተነስቶ ይበላቸዋል። ልክ እንደ ዛሬ 7 ዓመቱ አሁንማ ታጥቋል። አሳዶ ነው የሚመታቸው። ሌላው የለንደን ፋኖ የሚባለው በአማራ ሰቆቃ ላይ የራሱን የመኖሪያ ፍቃድና ኢኮኖሚ የሚገነባ ዌብሳይት ክሬት አድርጎ ሁሉም ነገር ዘፋኙ ምኑም ጎፈንድሚ ምን ያዝ የሚል በዘራቸው አማራ ያልሆኑ የተደራጁ ኃይሎች ልክ እንደ ግንቦት 7 እንደ ዲሲ ግብረ ኃይል የጉራጌ ውሾች፣ የደቡብ ውሾች፣ የኦሮሞ ውሾች አማራ ጠሎች ዛሬም ለንደን ላይ እየተንቀሳቀሱ እነዚህ በአንቀልባ ሁልጊዜ በፖሊስ የሚታዘሉ የአብይ አህመድ ስርዓት የተቃወሙ የሚመስሉ የራሳቸውን ወረቀት የሚያደላድሉ ከነ ሊባኖስ ዮሐንስ አሜሪካን ሀገር ወረቀት ካጡ ጋር ማዛ መሐመድ ጋር ከነ ሰናይ ደረጀ ጋር ከነ 360ዎች ከነ ሀብታም አያሌው ጋር የሚሰሩ ከነ ትንግርቱ ገብረጻዲቅ ጋር ተናበው ከነ ተስፋ ወልደ ስላሴ ጋር ጎፈንድሚ ለመሰብሰብ ወርማፕ የሚያረጉ ናቸው። ፈረንጅ ይህንን ሁሉ ሰቆቃ ፈጥሮልን የፈረንጅን ሳህን እየላስክ የለንደን ፋኖ ነው ማለት አችልም። ፋኖ አማራ ክልል ብቻ ነው ያለ፣ ያም ጫካ ነው ያለ። ፋኖ ዲሲ ላይ ሊኖር አይችልም። ፋኖ ነው የሚኖርበት ቴክሳስ አይኖርም። ፋኖ ለንደን ላይ ሊኖር አይችልም። የፈረንጅን ሳህን እየላስክ አንተ መሀይም ተጠራቅመህ ኢሜል እያደረክ ከአንድ የለንደን መስሪያ ቤት ያገኘውን ኢሜል የለጠፈልህ የወያኔ ሻዕቢያው መሪ ነው። ከማን ጋር እንደምትሰራ እናውቃለን። ከነ ዘመነ ጋር የለንደን ፋኖውን ምሬ ወዳጆ ጀግናው ነው፣ ዘመነ ጀግና ነው። ያ ማለት የኤርትራ ደም የትግሬ ደም ያለባቸው አማራ የሚመስሉ በአዲስ አበባ ያደጉ ጎንደር ውስጥ የበቀሉ ውዳቂ ወጣቶች ናቸው። እነዚህ ጭራሽ ለንደን ውስጥ ኢትዮጵያኖች እንዳይንቀሳቀሱ በአማራ ህዝብ ተደብቀው እያታለሉ ነው። ልክ ግንቦት 7 ያለውን አክተር ናቸው። አባሯቸው እንዳትቀበሏቸው። በዳኛው ዋለ ነው ባይዘው የሚመሩ በዘመነ ካሴ እመኑ። ሂዱና ያዋቸው አብረው ተጥሮም ያሉ እነዚህ የራሳቸውን ወረቀት የሚያስተካክሉ አማራ እያሉ የሚጮሁ ግን የሌላውን ኢትዮጵያዊ መብት የሚገፉ ናቸው። በአማራ ስም አማራ እንደዛ አይደለም። አማራ ከማንም ጋር መኖር የሚችል ነው። የኢትዮጵያን እንቅስቃሴም የሚያግቱ ናቸው። ኖ ኢትዮጵያዊነት መቀጠል አለበት። አማራ ነኝ እያልክ የአማራ ህዝብ ተደብቀህ በለንደን ላይ በጀርመን ላይ እንዳይንቀሳቀስ አማራ ብቻ እያላችሁ የአማራን ልጆች እያሳያችሁ ተገደለ አማራ በሚል የእናንተ ወረቀት ነው የምታሳቡ። የእናንተ ጎፈንድሚ ነው። ውስኪ ነው ስትጠጡ የምታሩ። ትልቅ መቀመጫ ስትመቱ ነው የምታሩ። ትዊተር ላይ የለጠፋችሁት ነገር መጥቶ ትንግርቱ ገብረጻዲቅ የተባለ ትግሬ ነው አላላላላ ጀርመን ምናምን ምንድን ነው የእንግሊዝ ፋኖ አይጀግ ነው ሲያይሲ ምናምን ሌባ። ኢሜሉን ግን ወርቅ ተሾመ የተባለ ሰው ሚስተር ተሾመ በያቱ የተጻፈለት ስታዩት ሂውማኒታሪያን አሲስታንስ እናደርጋለን ነው እንጂ ኦሮሞማ ገዳይ ነው አላለም። የሚገለን እኮ እሱ ነው። ፓርላማ ውስጥ ያለው አይደለም እንዴ? እኔ ህወሓት ነኝ ብሎ የህወሓትን ባንዲራ ያሳየን እኮ የእንግሊዝ ፓርላማ ነው። ታዲያ የነጭ ሳህን እየላስክ የለንደን ፋኖ ጎንደርና ጎጃም ገብተህ መዋጋት ሲያቅትህ ሳይበር ፋኖ ነኝ እያልክ የራስህን ወረቀት የምታደላድል ነህ። አንዴ ላንብብላችሁ የእነዚህን ጉደኞች። የብአዴን አደረጃጀት የግንቦት 7 አደረጃጀት አማራ ሰቆቃ የፈጠረው ማን ነው? ራሱ የእንግሊዝ ፓርላማ አይደለም እንዴ? ህወሓት የሚለውን ትግሬ የሚለውን ስም ያወጣው ማን ነው? እንግሊዝ አይደለም? ትግራይ የተባለች ሀገር ተፈጥራለች ያሉን እኮ እንግሊዞች ናቸው።
ማፍረስ አይቻልም ያሉ እነሱ ናቸው። የእንግሊዝ መንግስት ፋኖን እውቅና ሰጠ እያሉ የሚለፈልፉ እንደነ ትንግርቱ ገብረ ጻድቅ ያሉ አለሌ ካድሬዎች ተስፋዬ ወልደ ስላሴ የሚባል መዓዛ መሐመድ፣ ሀብታሙ አያሌው፣ ሊባኖስ ዮሐንስ፣ ይልቃል ጌትነት፣ ልደቱ አያሌው፣ ዘመነ ካሴ፣ ምሬ ወዳጁ አንድ ላይ ነው የሚሰሩ። መዓዛ መሐመድ የተባሉ በውስጥ ለውስጥ አብረው የሚሰሩ ናቸው። ከሻዕቢያና ወያኔ ጋር የሚሞዳሞዱ አብይ አህመድን የታገሉ ኦሮሞን የታገሉ መስለው የአማራና የኦሮሞ ህዝብ አንድ እንዳይሆን የሚሰሩ ናቸው። በእርግጥ የእንግሊዝ የውጭ ጉዳይ ክንፍ በኢሜል መልስ ያመላከተው በአማራ ላይ የሚደረገውን መከራ ተገንዝቦ ሂውማኒቴሪያን አሲስታንስ ለመስጠት ያቀደ እንጂ እነሱ እንደሚሉት ኦሮሞማ ገዳይ ነው፣ ኦሮሞ ገዳይ ነው፣ አብይ ገዳይ ነው ብለው አያምኑም። ጭራሽ እንደውም ፋኖ ጸረ አማራ ጸረ ምንድን ነው ዲሞክራሲ እንደሆነ ነው ያሰፈሩት። ፋኖ በመሰረቱ ነፃ ሆነ፣ ፈነነ፣ በነፃነቱ የማይደራደር ተነሳ፣ እምቢ ያለ ማለት ሲሆን የፈረንጅ ሳህን የፈረንጅ መቅኔን እየመጠጥክ ሱፕ እየጠጣህ ከረሚላ እየላስክ ሄሊፖፕን እየላስክ ጥገኛ ፓራሳይት ሁነ የፈረንጅ ኩሽና ተቀምጠ ተደብቀህ አሳይለም ሲከር ሆነህ መቅኔ እየጠጣህ ፋኖ ነህ ማለት አችልም። ይህን ሀሳብ ያመጣው የአብይ ሚስት ሀብት ጠባቂ የሆነው ዓለም አቀፍ ፋኖ ኮኦርዲኔሽን ካውንስል የሚል ድርጅት ፋኖ አሸባሪ ነው እየተባለ አሜሪካኖች ሳይገባቸው ድርጅት የፈጠረው ጌታቸው የተባለ ቤተ አማራ የተፈጠረ ኤርትራዊ ሻዕቢያ ነው። የትሪፕል ኤ አባልና ከቴዎድሮስ ትርፌ ጋር ከሰናይት ደረጀ ጋር የሚዘርፈው ጌታቸው የተባለ ግለሰብ ነው። እነዚህ ለንደን እያሉ ፋኖ እያሉ ከአሜሪካ እስከ አውሮፓ በትዊተር ሳይቀር አማራን የሚያደናግሩ ትግሬዎች ናቸው፣ ሻዕቢያዎች ናቸው። በጣም ያሳፍራል። ትዊተር ላይ የጻፈላቸው ፖስት ያደርጋላቸው ብርሃነ መስቀል ነጋ ይባላል። ሂዱና ጎግል አድርጉት። ለንደን ፋኖ ብላችሁ እዩት። አንዴ እንትኑን ላንብብላችሁና ብሪጅስቶን ትቀጥላለች። እኔ በመረጃ ነው ሞግታቸው። አንዴ ሁላችሁ ሼር ኮፒ ሊንክ አድርጉ። የሚከፈል በእነ ትዕግስት ፈረደ የሚደጎም ኤምኤስ የሚባል መረጃ ቲቪ በአማራ ሀብታሞች የሚደጎም ነው። ሀሳቡ ሰሜነኛን የሚደግፍ ወያኔና ሻዕቢያና አማራ አንድ ነው ብሎ የሚያስብ አውቆ የሚያታልል አደረጃጀት ነው።